ከ5 ቀን በኋላ የሚካሄደው የስዊዘርላንድ ሬፈረንደም የኢትዮጵያውያን ስደተኞችን በምን መልኩ ተጽዕኖ ያደርግባቸዋል የሚለውን እናያለን። እንግዲህ ብዙ ኢትዮጵያውያን በአገር ቤትም ያሉ እዚህም ያሉ ቤተሰብ ለማምጣት የሚፈልጉ አገር ቤትም ሆነው ስዊዘርላንድ ለማምጣት የሚፈልጉ የሚያስቡ የሚያቅዱ የሚመኙ ብዙ ሰዎች አሉ። ስለዚህ ይሄ ሊካሄድ ያለው ሬፈረንደም እንዴት ይህንን ሁላ ነገር ሊቀይር ይችላል የሚለውን መረጃ ነው የማቀበላችሁ። ስለዚህ መረጃው ስለሚጠቅማችሁ እስከ ቪዲዮ መጨረሻ እንድትከታተሉኝ ጋብዛችኋለሁ። ከ5 ቀን በኋላ ስዊዘርላንድ ሬፈረንደም ታካሂዳለች። ሬፈረንደሙ ደግሞ የስዊዘርላንድን ሕዝብ ከ10 ሚሊዮን እንዳይበልጥ መገደብ ይሰኛል። እዚህ ምስሉ ላይ እንደምታዩት ይሄ ፖስተር አሁን ስዊዘርላንድ ብትመጡ ወይም ስዊዘርላንድ ያላችሁ መመስከር ትችላላችሁ። በተለያዩ መንገዶች ላይ የምታዩት ፖስተር ነው። ምን ይላል? ካይነ ሴን ሚሊዮንን ሽዋይስ። ይሄም ማለት ምንድነው? የስዊዘርላንድ ህዝብ 10 ሚሊዮን እንዲደርስ አንፈቅድም የሚል ነው። ስለዚህ ከ5 ቀን በኋላ የሚመርጡት ምንድነው? ይሄንን እሺ ወይም እምቢ የሚል ይሆናል ማለት ነው። ስለዚህ ከጸደቀ የሚሆነው ምንድነው? ስዊዘርላንድ ዜጎቿ ከ10 ሚሊዮን እንዳይበልጡ መንግስት እርምጃ ይወስዳል ማለት ነው። እንግዲህ ትንሽ ባክግራውንድ ኢንፎርሜሽን ስለ ስዊዘርላንድ ለመናገር ያህል ስዊዘርላንድ ህዝቦቿ በአሁኑ ሰዓት 9.1 ሚሊዮን ደርሰዋል። 10 ሚሊዮን ለመድረስ በጣም ትንሽ ነው የቀራቸው። ስለዚህ ይሄንን ምንድነው እነሱ ያሉ ያሉት ህዝብ በጣም እየበዛ ነው፣ ከ10 ሚሊዮን መብለጥ የለብንም ያለው ሲስተም ከዛ በላይ ህዝብ ሰፖርት አያደርግም። ኢንፍራስትራክቸሩ፣ የቤት አቅርቦት፣ የተለያዩ ነገሮችን ለማቅረብ ከ10 ሚሊዮን በላይ መሄድ የለብንም። ከዛ በላይ ከሄድን ስዊዘርላንድን ኢንጆይ ማድረግ አንችልም። በጣም ከፍተኛ የሆነ የኑሮ ደረጃን ማስቀጠል አንችልም። ስለዚህ 10 ሚሊዮን ላይ መገደብ አለብን በሚል ነው እንግዲህ አሁን ጁን 14 ህዝቡ ለሬፈረንደም የሚመርጠው ማለት ነው። ወይ ተቀባይነት ያገኛል። ይህንን የሚደግፉ ሰዎች በቁጥር ከበለጡ እንግዲህ ወደ ተግባራዊነት ይኬዳል ማለት ነው። ካልሆነ ደግሞ ያ ትልቅ እፎይታ ነው። ምክንያቱም በጣም ብዙ ሰዎች ይህንን ኢኒሼቲቭ ወይም ይህን ሪፈረንደም ይቃወማሉ። ዞሮ ዞሮ ይሄ ኢኒሼቲቭ የተደረገው በስዊዝ ፒፕልስ ፓርቲ በኩል ነው። ወደ ሬፈረንደም እንዲሄድ ንቅናቄ ያደረገው። ይሄ ንቅናቄ ሲጀመር እንግዲህ ቢያንስ ስዊዘርላንድ ውስጥ 100,000 ሰዎች ከፈረሙ በአንድ ጉዳይ ያ ጉዳይ ለሬፈረንደም ይቀርባል ማለት ነው። በስዊዘርላንድ በጣም ብዙ ነገር ብዙ በተለይ ትላልቅ ፖሊሲዎች በመንግስት ተወካዮች እንደምናውቀው ዓለም ላይ በፓርላማ ምናምን አይደለም የሚጸድቀው። በጣም አንገብጋቢ ነገሮች ቀጥታ በህዝቡ ነው የሚጸድቀው። ይሄ ደግሞ ምንድነው? ያው ዳይሬክት ዲሞክራሲ ወይም ቀጥተኛ ዲሞክራሲ የሚባለው ማለት ነው። ህዝቡ ራሱ ወጥቶ እንዲመርጥ ይደረጋል። በስዊዘርላንድ በየአመቱ 4፣ 5፣ 6 ሬፈረንደም በቃ ይካሄዳል። ኖርማል እና ፖስታ ይመጣላችኋል እንድትመርጡ በተለያዩ ጉዳዮች። አንዳንዴ ለጉዳዩ ቅርብ ላትሆኑም ትችላላችሁ። በዚህ ጉዳይ ሬፈረንደም አለ ውጡና ምረጡ ይባላል። በፖስታ መልእክት ይላካል እና ሬፈረንደም እዚህ ሀገር በጣም የተለመደ ነገር ነው። ስለዚህ ይሄ አሁን ከ5 ቀን በኋላ የሚደረገው ሬፈረንደም ከነዚህ ሁሉ ሬፈረንደም አይነቶች አንዱ ነው ማለት ነው። በዋነኝነት ግን ይሄ ሬፈረንደም ለየት የሚያደርገው ስደተኞችን ይመለከታል። ስዊዘርላንድ እንግዲህ ስንል በጣም ብዙ ሰው ስደተኛ ነው። እዚህ ከሌላ ቦታ የመጣ ነው። ምናልባት 40% አካባቢ ይመስለኛል ባለሳሳት የስዊዘርላንድ ተወላጅ አይደለም ነዋሪው፣ ከሌላ ቦታ የመጣ ነው። 60% ብቻ ነው የዚህ ሀገሩ ተወላጅ የሆነው ማለት ነው። ስለዚህ ማሰብ ትችላላችሁ ኦልሞስት ወደ ግማሽ የሚሆነው ህዝብ ከሌላ ሀገር የመጣ ነው። ስለዚህ ይሄንን ኢኒሼቲቭ ይሄንን ሬፈረንደም የሚደግፉ ሰዎች የመንግስት አካላትን ጨምሮ ምንድነው ከ10 ሚሊዮን በላይ ከበለጥን እዚህ ያለውን የኑሮ ደረጃ ማስቀጠል አንችልም። ባህላችንን ብዙ ነገራችንን ማስቀጠል የምንወዳትን ስዊዘርላንድ እያሽቆለቆለች ትሄዳለች። ኢንፍራስትራክቸሩም በጣም ጫና እየተደረገበት ነው። እንዲያውም አንድ ሰው ምናለ በጣም ባቡሮች እየሞሉ ተቸግረናል ከቅርብ ጊዜ ወዲህ
ብዙ ስደተኛ እየመጣ ስለሆነ ማለት ነው። እና ይሄ ደግሞ በትክክልም የታየ ነገር ነው። በእርግጥ በጣም የህዝብ ቁጥር ጨምሯል። የስዊዘርላንድ መንግስት በ2002 አካባቢ ነው ከአውሮፓውያን ዩኒየን ጋር የነፃ የህዝብ የዜጎች ዝውውር ህግን ያጸደቁት ወይም ስምምነትን የተፈራረሙት። ከዛ በኋላ እንግዲህ 2002 ላይ የስዊዘርላንድ ህዝብ ወደ 7 ሚሊዮን ነበር። በዚች በ25 ዓመታት ውስጥ የስዊዘርላንድ ህዝብ ወደ 9.1 ሚሊዮን ጨምሯል ማለት ነው። ይሄ ማለት 25% ማለት ነው። በ25 ዓመት ውስጥ የስዊዘርላንድ ህዝብ በ25% ከ7 ሚሊዮን ወደ 9 ሚሊዮን አድጓል ማለት ነው። ይሁንና ብዙ ደጋፊዎች እንዳሉት ይሄ ጉዳይ ብዙ ተቃዋሚዎችም አሉ ማለት ነው። በዛኛው ጎራ ተቃዋሚዎች ደግሞ የሚሉት ምንድነው? ይሄ ከጸደቀ የስዊዘርላንድ ኢኮኖሚ በእጅጉ ይመታል። ምክንያቱም በጣም ብዙ ታዋቂ ብራንዶች እዚህ ሀገር በውጭ ሀገር በመጡ ሰዎች የተቋቋሙ ናቸው። በተለይ ስዊዘርላንድ አውሮፓ መሀል እንደመገኘቷ ከግማሽ በላይ 60% አካባቢ የሚሆነው ስደተኞች እዚሁ ከጎረቤት ሀገር ከፈረንሳይ፣ ከጀርመን እና ከጣሊያን፣ ከኦስትሪያ የመጡ ናቸው። በጣም ሃይሊ ስኪልድ የሆኑ ስደተኞች ናቸው። ስዊዘርላንድን ከሌሎች የአውሮፓ ሀገሮች የሚለያት እዚህ ያሉ ስደተኞች በጣም ሃይ ስኪልድ ናቸው። ምክንያቱም በጎረቤት ሀገራት ያሉ ዜጎች ስዊዘርላንድ ያለውን ዝቅተኛ ታክስና ከፍተኛ ደሞዝ በማየት በጣም በብዛት ይመጣሉ። ከአጎራባች ሀገሮች መኖር ብቻ አይደለም እየሰሩ የሚመለሱ በጣም ብዙ ዜጎች አሉ። ስለዚህ ይህን ሁላ በማየት ይመስላል ከዚህ ፍራቻ በመነሳት የስዊዝን ህዝብ 10 ሚሊዮን ለማድረግ ይሄ ኢኒሼቲቭ የተካሄደው ማለት ነው። ስለዚህ ይሄ ነገር የሚጸድቅ ከሆነ መንግስት በሁለት ደረጃ እርምጃዎችን ይወስዳል ማለት ነው። ከጸደቀ የመጽደቅ ቻንሱ እስካሁን ባለው የሚዲያ ዳሰሳ ተቃራቢ ነው። 47-52 በተወሰነ ድምፅ ተአቅቦ የሚቃወሙት ትንሽ ይበዛሉ በቁጥር ትንሽ። ይሄ እንግዲህ ከሬፈረንደሙ በፊት ያለው ዳሰሳ ነው፣ ግምታዊ ዳሰሳዎች ናቸው። ትክክለኛው ነገር ግን ያው በሚቀጥለው ሳምንት የምናውቅ ይሆናል ማለት ነው። ስለዚህ መንግስት እንዳልኳችሁ ይሄ ነገር ከጸደቀ የህዝብ ብዛት አሁን 9.1 ሚሊዮን ነው ብያቸዋለሁ። የመጀመሪያው መንግስት የሚወስደው እርምጃ ምንድነው? ልክ 9.5 ሚሊዮን በሚደርስበት ሰዓት የስዊዘርላንድ የህዝብ ቁጥር መንግስት የመጀመሪያው እርምጃው ምንድነው የሚሆነው ማለት ነው? የተለያዩ ስደተኞች የሚገቡባቸውን መንገዶች ወደ ማጥበብ ይኬዳል ማለት ነው። ያም ደግሞ ምንድነው? ለምሳሌ ስዊዘርላንድ አሳይለም መጠየቅ ኦልሞስት ኮምፕሊትሊ ይዘጋል። እዚህ ያሉ ቤተሰቦቻቸውን ማምጣት የሚፈልጉ ሰዎች የነዛም አፕሊኬሽን ኮታው በጣም እንዲቀንስ ወይም እንዲቆም ይደረጋል። በተለያየ ምክንያት ወደ ስዊዘርላንድ ሰዎች እንዳይገቡ ብዙ አይነት ክልከላዎች ይደረጋሉ። ይሄም በጋብቻ ሊሆን ይችላል። በተለያየ ምክንያት ቤተሰብ ለማምጣት ስዊዘርላንድ እየኖሩ ማመልከቻዎችን የሚያስገቡ ሰዎች ኦልሞስት የማይቻል ነገር ይሆናል ማለት ነው። ውጭ ሀገር ሆኖም በተለያየ ምክንያት ወደዚህ ለመግባት በአሳይለም ሲከርም ይሁን በሌላ መንገድም ለመግባት እና ቋሚ የነዋሪነት ስታተስ ለማግኘት የሚደረጉ ጥረቶች በሙሉ እንዲታገዱ ወይም ደግሞ በጣም ቁጥራቸው እንዲመናመን እና ከፍተኛ ቁጥጥር እንዲደረግባቸው ይደረጋል ማለት ነው። እንግዲህ ይሄ የ10 ሚሊዮኑ የህዝብ ብዛት ገደብ አክቹአሊ ያስቀመጡት እስከ 2050 ነው የጊዜ ገደብ አድርገውለታል። ከዛ ቀድሞ ነው የሚሆነው ይሄ። ምክንያቱም ኦልሞስት 900,000 ህዝብ ነው የቀራቸው 10 ሚሊዮን ለመሙላት። ስለዚህ እስከ 2050ም ላይቆይ ይችላል እና 9.5 ሚሊዮን በሚደርስበት ሰዓት የዛሬ 5 ዓመት የሚሆን 10 ዓመት መንግስት እነዚህን ያልኳችሁን ጥብቅ የሆነ ቁጥጥር ያደርጋል ማለት ነው። ከ9.5 በሚሻገርበት ሰዓት ግን የስዊዘርላንድ መንግስት
ማንኛውንም የስደተኛ ቁጥር ወደዚህ ሀገር የሚያስገቡ የተለያዩ ዓለም አቀፍ ህግጋቶችን ይፈትሽና እነዛን ያቋርጣል ማለት ነው። ከአውሮፓ ዩኒየን ከዩኤንም ጋር የተለያዩ የስደተኞች ውሎች አሉ። እነዛ ውሎች ይቋረጣሉ። ወደ ስዊዘርላንድ የሚደረገው የፍልሰት ይገታል ማለት ነው። ስለዚህ መንግስት ያስቀመጠው ይሄንን ነው ማለት ነው። የሚቀጥለው ሳምንት ከተወሰነና ካሸነፉ መንግስት ሊያደርግ ያሰበው ይሄንን ነው ማለት ነው። ስለዚህ እንግዲህ ሁላችሁም ይሄ ጉዳይ የሚመለከታችሁ በሀሳብ ሊሆን ይችላል ወይም በተግባርም ያሰባችሁ በቅርብ ጊዜ ወይም በቅርብ አመታት ወደ ስዊዘርላንድ ለመምጣት ያሰባችሁ በቅርበትም ጉዞውን የጀመራችሁ ሰዎች ካላችሁ ይሄ ግንዛቤ እንዲኖራችሁና ነገርየው በጣም ከበድ ያለ እንደሚሆን ከስዊዘርላንድ አልፎ የአውሮፓንም ሁኔታ ተጽዕኖ የሚያሳርፍ ትልቅ ሬፈረንደም ነው የሚሆነው ማለት ነው። እንደምታስታውሱት የብሬግዚት ሬፈረንደም በተካሄደ ሰዓት ከብሬግዚት በኋላ ያሉት አመታት ለእንግሊዞች እጅግ በጣም ፈታኝ ጊዜ ነው፣ በተለይ በኢኮኖሚው ዙሪያ ማለት ነው። እና ይሄም እንግዲህ ስዊዘርላንድ ምናልባት ወደፊት ለአውሮፓውያንም ራሱ የሚያሰጋ ነገር አለው ማለት ነው። ስለዚህ ይህን መረጃ ላጋራችሁ ብዬ ነው። እንግዲህ በሚቀጥለው ሳምንት ውጤቱን ደግሞ አይተን ማጋራችሁ ነገር ሊኖር ይችላል። በተረፈ እናንተ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አጋሩኝ። ይህ መልእክት ያስተላለፍኩላችሁ ጸጋ ነኝ። ቸር ይግጠመን። ቻው